በጅማ ዞን ከአቮካዶ ልማት ኢኒሼቲቭ 70,000 ኪሎ ግራም የሀስ ዝርያ አቮካዶ ለውጭ ገበያ ቀረበ። የኢትዮጵያ አረንጓዴ አሻራ መርሃ ግብር ከጀመረች ወዲህ ምርጥ ዝርያ ያላቸውና ከፍተኛ ጥራት ያላቸውን የአቮካዶ ምርቶች በማምረት በስፋት ለውጭ ገበያ ለማቅረብ እየሰራች ይገኛል ሲሉ የግብርና ሚኒስትሩ አቶ አዲሱ አረጋ ገልጿል። የምርት አርሶ አደሮችን፣ የህብረት ስራ ማህበራትና ባለሀብቶችን በማሳተፍ የሚመረት ሲሆን መንግስትም የተሻሻሉ ዝርያዎችና የግብርና ቴክኖሎጂዎችን በማቅረብ የምርት ስርዓቱን ከውጭ ገበያ ጋር ማስተሳሰር ረገድ ሰፊ ስራ እየሰራ ይገኛል ብሏል። በኦሮሚያ ክልል ጅማ ዞንም ከአቮካዶ ልማት ኢኒሼቲቭ 70,000 ኪሎ ግራም የሀስ ዝርያ አቮካዶ ለውጭ ገበያ ማቅረቡን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አብራርተዋል። መንግስት የአቮካዶ ልማትን ለማስፋፋት የ15 ዓመት ብሔራዊ የአቮካዶ ልማት ፕሮግራም 38.5 ቢሊዮን ብር መድቦ እየሰራ ይገኛልም ሲሉ አቶ አዲሱ አረጋ በማህበራዊ ትስስር ገጻቸው መልእክት አስተላልፏል። በጋምቤላ ክልል በአኝዋ ብሔረሰብ ዞን በሚገኙ ጎግ ወረዳ አርሶ አደሮችና ከፊል አርብቶ አደሮችን ከ7,000 በላይ እንስሳቶችን በክላስተር ስርዓት በማርባት ላይ ይገኛሉ ተባለ። ይህ ክላስተር ምርታማነትን ከመጨመር ባለፈ የእንስሳትን ጤና ለመጠበቅ፣ ህገወጥ የእንስሳት ዝውውርን ለመቀነስ እንዲሁም የእንስሳት እርባታ ስርዓትን ለማዘመን ከፍተኛ አስተዋጽኦ እያበረከተ ይገኛል ተብሏል። ሆኖም ግን እነዚህ የቆዩ ሀገር ውስጥ ዝርያዎች በምርታማነታቸው ላይ ውስንነት ያለባቸው በመሆኑ መንግስት አዲስ ስልት በመቀየስ የሀገር ውስጥ ዝርያዎችን የማሻሻልና በተመሳሳይ ጊዜ ምርታማነታቸው የተረጋገጡ ዝርያዎችን ለህብረተሰቡ ለማድረስ ሰፊ ስራ እየሰራ ይገኛል ብሏል። የዝርያ ማሻሻልን፣ ዘመናዊ እርባታን፣ የእንስሳት ጤና አገልግሎትን፣ የእንስሳት መኖ ልማትንና የክላስተር ስርዓትን በማስተሳሰር የወተትና የስጋ ምርትን ማሳደግ፣ የአርብቶ አደሮችን ገቢ መጨመር እንዲሁም በሀገር ውስጥና በውጭ ገበያዎች ላይ ተወዳዳሪነትን ለማሳደግ ጠንካራ መሰረት እየሆነ ይገኛልም ተብሏል።